አሰላሙ አለይኩም ውድ የእንማር አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። ዛሬ እንግዲህ ደግሞ ከተለመደው ለየት ያለ ነገር ነው ይዤላችሁ የመጣሁት። ከዚህ በፊት አማርኛ ፊደላቶችን ማንበብ እንዲሁም በእነሱ ቃላት መመስረት ሲሆን ያየነ፣ ዛሬ ደግሞ የአማርኛ ፊደላት በእንግሊዝኛ እንዴት ይመስላሉ ወይስ በምን ፊደል ይወከላሉ የሚለውን ይዤላችሁ መጥቻለሁ። ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ ለቃችሁ ቪዲዮዎች ለእናንተ እንዲደርስ ማድረግ ትችላላችሁ። እንዲሁም የኦንላይን ትምህርት ክትትል እየተደረገላችሁ በግሩፕ ሆነ በግል መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀመጥኩላችሁ ስልክ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ አናግሩን። የኦንላይን ትምህርት እንሰጣለን ማለት ነው። ቀጥታ ወደ ትምህርቱ ምገባ ይሆናል። እናንተ እስከ መጨረሻ ድረስ ተከታተሉ። እንዲሁም ለጓደኞቻችሁ እናንተ ተጠቅማችሁ ሸር አድርጉላቸው ማለት ነው። ወደ ቪዲዮ እንግባ ቀጥታ። መጀመሪያ ፊደሎችን እንቁጠራቸው። እዚህ ጋር ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንግዲህ እነዚህ ፊደላት ወደ እንግሊዝኛ ሲቀየሩ እንደምታዩት ሀሁ የሚባለው ፊደል በኤች ነው ሁሎችም የሚጀምሩት። ሁሎችም በኤች ነው የሚጀምሩ። ምን ጋር ነው የሚለያዩ? አናባቢያቸው ጋር ወይም ከእነሱ ጥግ ካለ ፊደል ጋር ነው ልዩነት ያላቸው እያንዳንዱ ማለት ነው። ስለዚህ ሀ የሚባለው ኤች ኢ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች አይ ኢ፣ ህ ኤች ኦ ኤች ኦ። ኤች ኦ በጣም ወሳኝ ነገር ስለማሳያችሁ እስከ መጨረሻው ድረስ መከታተላችሁን አትርሱ ማለት ነው። እዚህ ጋር ደግሞ ለሉ አለ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እንግዲህ ለለሉ እንዳያችሁት ደግሞ እዚህ ታች ኤል ነው ዋናው ፊደሉ የሚወክለው፣ ለሉን ኤል ነው የሚወክለው ማለት ነው። ከዛ በኋላ አናባቢው የተለያየ ይሆናል እንደየፊደሉ አይነት ማለት ነው። ለ ለሚለው ኤል ኤል ኢ፣ ሉ ኤል ዩ፣ ሊ ኤል አይ፣ ላ ኤል ኤ፣ ሌ ኤል አይ ኢ፣ ል ኤል፣ ሎ ኤል ኦ፣ ኤል ኦ። አሁን ከዚህ በታች ግድ ከለሉ በታች ሐመር ውሃ የምትባል ፊደል አለች፣ ግን ከላይኛው ሀ ጋር ተመሳሳይ ስለሆነች ነው እዚህ ጋር ያልጻፍኩላችሁ ማለት ነው። መሙ እናገኛለን። መሙ ስናነብ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። አሁን መሙን ስናይ መ ለሚለው ለመሙ ዘሮች ኤም ነው የተወከለው። እንደምታዩት ኤም ነው። ከዛ በኋላ እንደየ ሁለተኛ ሶስተኛ ፊደሉ አናባቢው ይለያል ማለት ነው። መ ለሚለው ኤም ኢ፣ ሙ ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣ ሜ ኤም አይ ኢ፣ ም ኤም፣ ሞ ኤም ኦ፣ ኤም ኦ። እሺ አሁን ከዚህ ምን ወሳኝ ነገር አሳያችኋለሁ ያልኳችሁ የመጀመሪያው እንደምታዩት የሀ ዘር የለ ዘር እና የመ ዘር የመጀመሪያው ፊደል አናባቢው ኢ ኢ ነው። ያው እንድታስተውሉት ኤች ኢ፣ ኤል ኢ፣ ኤም ኢ። ወደ ሁለተኛ ፊደሉ ስንመጣሳ አናባቢያቸው ማን ነው? ከዋናው ፊደል ቀጥሎ ዩ ነው። ሁ ያው ሉ ስንጽፍ ሙ ስንየው ያው ዩ ዩ ዩ ብለን ነው የምንጽፈው ማለት ነው። ሂ ጋር ስንመጣ አይ አይ አይ። ሀ ጋር ስንመጣ ኤ ኤ ኤ። ያው አራተኛ ፊደሎች ጋር አናባቢ ኤ ነው። አምስተኛ ፊደሎች ጋር ደግሞ አናባቢው ሁለት አናባቢ ነው ያላቸው አይ እና ኢ። ያው እዚህ አይ ኢ ከዚህኛው አይ ኢ። ስድስተኛ ፊደሎች ለየት የሚያደርጋቸው አናባቢ የላቸውም።
ራሳቸውን ችሎ ነው የሚመጡት። በቃ መጨረሻ ፊደል ጋር አናባቢው ኦ ነው ማለት ነው። እሺ ወደ ቀጣዩ ፊደል ደግሞ እንሂድ። እዚህ ጋር ስንመጣ ረሩ ፊደል አለ። እሱን እንቁጠር። ረ ሩ ሪ ራ ሬ ር ሮ። ረ ለሚለው እንግዲህ ለለሩ አይታችሁት ከሆነ ማን አለ? ዋና ፊደል አር አለ። አር ዋና መገለጫቸው ነው ማለት ነው። የረሩ ዋና መገለጫቸው አር ነው። ከዛ በኋላ እንደየአናባቢው ይለያያል ማለት ነው። ረ አር ኢ፣ ሩ አር ዩ፣ ሪ አር አይ፣ ራ አር ኤ፣ ሬ አር አይ ኢ፣ ር አር፣ ሮ አር ኦ፣ አር ኦ። ቀጣይ ስንመጣ ደግሞ እዚህ ጋር ሰሱን እናገኛለን። እሱን እንቆጥራለን። ሰ ሱ ሲ ሳ ሴ ስ ሶ። እንግዲህ ይህን ስናይ ሰ ለሚለው ኤስ ኢ፣ ሱ ለሚለው ኤስ ዩ፣ ለሰሱ ኤስ እንደሆነ እያስተዋልን በዛው ማለት ነው። ሲ ከሆነ ኤስ አይ፣ ሳ ሲሆን ኤስ ኤ፣ ሴ ከሆነ ኤስ አይ ኢ፣ ስ ከሆነ ኤስ ብቻዋን፣ ሶ ከሆነ ደግሞ ኤስ ኦ፣ ኤስ ኦ። አሁን ደግሞ ሸሹ ጋር ስንመጣ ሸሹ ለየት ያለ ነገር አለው። እሱ እናየዋለን። ሸ ሹ ሺ ሻ ሼ ሽ ሾ ሾ። አሁን ሸሹ የምንለው የት የሚያደርገው ኤስ እና ኤች ናቸው ዋና። ከዛ በኋላ ነው አናባቢ የሚመጣ። ኤስ እና ኤች አይለያዩም። ኤስ እና ኤች በአንድ ላይ ሆነ አናባቢ ከመጣ ሌላ ፊደል ያን ነገር ሸሹ ነው ማለት ነው። ወይም የሸሹ ዘር ነው ማለት ነው። ያው ኤስ ኤች አይለያዩም ማለት ነው። ኤስ ኤች ኤስ ኤች ኤስ ኤች ከዛ በኋላ አናባቢው ይመጣል። አሁን ሸ ስንል ኤስ ኤች ኢ፣ ሹ ስንል ኤስ ኤች ዩ፣ ሺ ስንል ደግሞ ኤስ ኤች አይ፣ ሻ ስንል ኤስ ኤች ኤ፣ ሼ ስንል ኤስ ኤች አይ ኢ፣ ሽ ስንል ኤስ ኤች፣ ሾ ስንል ኤስ ኤች ኦ። አሁንም የቀደሙን እደግምላችኋለሁ። የመጀመሪያ ፊደል አናባቢዎች ኢ ናቸው። ሁለተኛ ፊደል አናባቢ ዩ ነው። ለሶስተኛ ፊደሎች አናባቢ አይ ነው። ለአራተኛ ፊደል አናባቢ ኤ፣ ለአምስተኛ አይና ኢ፣ ለስድስተኛ ደግሞ አናባቢ የላቸው ራሳቸውን ችለው ነው። ለመጨረሻ ፊደል አናባቢ ኦ ነው ማለት ነው። አንደኛ ሁለተኛ ሲል ግራ እንዳይገባቸው የመጀመሪያ ፊደል አንደኛ ይባል፣ ሁለተኛ ፊደል ሁለተኛ፣ ሶስተኛ ፊደል ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ እና ሰባተኛ ፊደሎች እንደዚህ ናቸው ማለት ነው። እሺ ወደ ቀጣዩ ስንመጣ ደግሞ እዚህ ጋር ቀቁ አለ ማለት ነው። ቀቁን እንቆጥራለን። ቀ ቁ ቂ ቃ ቄ ቅ ቆ። ብዙዎች ለቀቁ ኬን ትጠቀማላችሁ። ትክክለኛው ኪው ነው። ለቀቁ ኪው ነው። እንደምታዩት ኪው እንደ ዋና ፊደል ነው ማለት ነው። ዋና ወኪላቸው ኪው ነው። ከዛ በኋላ አናባቢው ይመጣል። ቀ ስንል ኪው ኢ፣ ቁ ስንል ኪው ዩ፣ ቂ ስንል ኪው አይ፣ ቃ ስንል ኪው ኤ፣ ቄ ስንል ኪው አይ ኢ፣ ቅ ስንል ኪው፣ ቆ ስንል ደግሞ ኪው ኦ፣ ኪው ኦ። ከቀቁ ቀጥሎ በቡ አለ። እሱን እንቆጥራለን። በ ቡ ቢ ባ ቤ ብ ቦ። እንግዲህ ለበቡ ማንን ነው የምንጠቀመው? ቢ ፊደልን ነው። ድምፁ ራሱ ተመሳሳይ ነው።
ለበቡ ቢን ነው እንደ ዋና ፊደል የምንይዘው ማለት ነው። አሁን ለበ ቢኢ፣ ቡ ስንል ቢዩ፣ ቢ ስንል ቢአይ፣ ባ ስንል ቢኤ፣ ቤ ስንል ቢአይኢ፣ ብ ስንል ቢ፣ ቦ ስንል ቢኦ ቢኦ። ቀጣይ ማን አለ? ተቱ። ተ ቱ ቲ ታ ቴ ት ቶ። ይህን ጋር ስንመጣ ደግሞ ለተቱ እንደ ዋና ፊደል ማን ነው ማለት ነው? ቲ ነው። ከዛ በኋላ እንደየአናባቢው ይለያያል ማለት ነው። ተ ስንል ቲ ቲኢ፣ ቱ ስንል ቲዩ፣ ቲ ስንል ቲአይ፣ ታ ስንል ቲኤ፣ ቴ ስንል ቲአይኢ፣ ት ስንል ቲ፣ ቶ ስንል ደግሞ ቲኦ። አሁን ምን አለ ማለት ነው? ይሄ ህግ አይቀየርም። አስተውሉት። የመጀመሪያ ፊደል ኢ ነው አናባቢው፣ ሁለተኛ ፊደል ዩ ነው አናባቢው። ዋና ፊደሎችን ከያዛችሁ በኋላ አናባቢዎች እንደዚህ ናቸው። ሶስተኛ ፊደሎች አይ ነው አናባቢያቸው። አራተኛ ፊደሎች ኤ ነው። አምስተኛ አይ እና ኢ። ስድስተኛ አናባቢ የላቸውም። መጨረሻው ፊደል አናባቢው ኦ ነው። ውድ የእንማር አካዳሚ ተከታታዮች እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። እንደተመቻችሁ ተስፋ አደርጋለሁ። እናንተ በደንብ ተጠቀሙበት፣ አንብቡት። ደጋግማችሁ ቪዲዮን ደጋግማችሁ ሴቭ አድርጉት ነው ዳውንሎድ አድርጉትና ደጋግማችሁ እዩት ማለት ነው። ይህን ቪዲዮ ይጠቅማችኋል። ሰላም።